እንዳትንቀሳቀስ ያዝ ቶ ና እሱ ችግር ነው የሚያምልጥ እንይዟለን ያዝ ፓስተር ጌታው አለቤት ምን አርጋት ምን አይነት ማዳበሪያ ውስጥ ምን አይነት ሁኔታ ውስጥ ከተህ እንደመጣ ታውቃለህ አሁን እንደዚህ መንገድ ላይ መጫወጫ አያስፈልግም ወደ ቤት እንሂድና ጉዳዩን መጨረስ እንችል ከሆነ ቤት ይዘው ስለምን እንደምታወራ አላውቅም ቤት አንተ ካሜራውን አጥፎ ካሜራውን ውሽ ግባ አስገባው እንደዚህ ወንጀል እየሰራ ቁጫል በቃ አመሰግናለሁ ይሁን ቁጫል ሰማኛለህ አርፎ ቁጭ በል እንዴት ነሽ ደህና ነሽ ምን ደህና ነሽ ለመጨረሻ እዚህ ቤት ምን ድረስ ይመጣል እንዴ እስቲ ምን ደህና ነሽ ምን መድኃኒት ምናምን ሰጧት ክሩ ስጧት ብዬ ነበር አዎ ሰጧት ደህና ነች ምግብ በላች እየበላች ትንሽ ቀምሳለች ሰማኛለህ የዚህ ሴት እንደዚህ መተኛት የዚህ ሴት እንደዚህ መሆንና የዚህ ሴት እንደዚህ መሰቃየት ዋንኛ መንስኤ አንተ ምን ሆነ ነው ቆይ ምን ደርሶብህ ነው እንደዚህ ቅጥቅጥ ያደረጉ ባዶ ክፍሉ ሴት ልጅ ማዳበሪያ እስከቷ አስቀምጦ እንደዚህ አይነት እስከመሞት ደረጃ የሚያደርስ ነገር ምን እያልክ እንደሆነ እየገባኝ አይደለም እንዴት ይገባል አንተ ድንጋይ ራስ ተረጋጊ እቴ እንደዛ ነው ቁጨላ ቤቴ ነው የመጣው እኔ እኮ ቤት ወሰዳችሁ ነው ጭራሽ ቤት ይዛችሁ ትመጣላችሁ ተረጋጊ እባክሽ ምን ነው የምረጋጋው ስሚኝ ቅድምም እያልኩሽ ነው ገድሏት ይሄዱ ስሚኝ አሁንም ቢሆን እህትሽ ተርፋለች አለች አሁንም ነገ እንዳይገላት አሁንም ነገ እንዳይጎዳት ዛሬው ነው መፍትሄ ለመስጠት አንቺ እንደዚህ መሆን የለብሽም አንቺን ብዬ አንቺን ለማገዝ ነው የመጣሁት ስለዚህ እኔ በምልሽ መስመር ትይጂ ስርዓትሽን ይዘሽ ቁጭ በይ ካዲ ምን ብታደርግ ነው ቆይ በመዳበሪያ ጭራሽ እንዴ አንተ ቆይ ህሊና የለህም እንዴ ሰማኛለህ ፓስተር ጌታው አሁን እዚህ ጋር መካድ ማስመሰሉ ምንም ጥቅም የለውም ማታ ባስገዳጅ ሁኔታ ሴክሹዋል ነገር እንፈጽም ብለ አስጨነካት እምቢ አለች አሁንም ጠየካት እምቢ አለች በጥፊ መተ ልጅቷን ፌንት ካስነቀልክ በኋላ እዛ ማር ቤት ቁሻሻ ያይጥ መናኸሪያ የሸረሪት መናኸሪያ የሆነ ቦታ ላይ ማዳበሪያ ውስጥ ከተ እንድትሞት ትታት ወጣ አንተ ግን መንገድ ለመንገድ ላይ ከዛ ደላላ ከሚባለው ግለሰብ ጋር የተሳክና የተሽላላ ቆመ ያወራ ነበር አያ አይደለም እኔ የጌታ ሰው ነኝ ባክህ ዝም በል እንዴ ሲጀመር ለአንተ ፍትህ አይገባምሽ ሞት ነው የሚገባ የጌታ ሰው ነኝ ስትራታፍራ አንተ የሚታየ የምድሩ ነገር ወይኔ ሲኦሉ ነው የታያት አንተ የታየ ሲኦሉ ነው እቺ ልጅ ወሰርኳት ገነት ውስጥ ስለ ጸሎት ስለ መንፈሳዊ ነገር ነው ያሳዩዋት ኦኬ ሸረሪት አይጥ በረሮ ኦልሞስት ማዳበሪያስ መግባት መረገጥ በጥፊ መመጣት መደፈር መንፈሳዊ ነገር ነው አንተ የማይታየ ነው ይታየኛል ኦ አያረለ ሁሉም ሰው ችግሩ ያ ነው ስለዚህ ሰው አይገባው ጀመር አሁን አቶ ጌታው ነው እየቀለድክ ነው ቁም ነገር እያወራው ሲጀምር ትቀልዳለህ እንዴ ምን አይነት ሁኔታ ውስጥ ነው የገባው አያረለ መንፈሳዊነት ሰማኛል አይደል አሁንም እንድታወራ አልፈልግም አቶ ጌታው እውነታውን እንድትነግረኝ ነው እቺ ሴት መቀጥቀጥ መንፈስ ማለት ይሄ አይደለም መንፈስ ማለት ይሄ አይደለም አይታየውን ታያለ አንተ የታየ ያ ቆሻሻ ነገር እኔ የሚታየኝ ትልቅ ነው ሰማኛ አሁን ተረጋጊ እባክሽ ተረጋጊ ያልኩሽ ሰማኝ መቀለዱን ተውና ማውራን ነገር ሁሉ በስነ ስርዓት እንድታወራኝ ነው ፈልገው ሰማኛ ለአቶ ጌታው አንተ እየሰማኸኝ ነው ተጠመቅ ጌታን መን በቃ እሱ ሌላ ጉዳይ ነው አሁን እዚህ ጋር እንድትሰብከኝ ኦልሞስት ወይ እንድታሳምነኝ አይደለም የመጣሁት ሲጀመር የጌታን ስም አትጥራ እንዳንተ አይነት ሰው የጌታን ስም እንዳንተ አይነት ሰው ልቀቀኝ በዚህ ቁሻሻ እጅ እንድነካኝ አልፈልግም እየሰማኝ ነው አይደል ቀልዱን ትዛ በስነ ስርዓት አውራኝ እያልኩ ነው ሰማኛላችሁ እዚህ ጋር ማፌዝ መሳቅ አይደለም መፍትሄ እቺን ምስኪን እቺን የሰማንያ ባለቤትን እቺን ገና ሕፃን ልጅ እየደፈሩ እየመቱ ያስፈራሩ ባዶ ቤት ዘግቶ ማስቀመጥ ምን ይሉታል ህይወት ነው ስለዚህ አሁን እኔ ፈልገው በእኛና በሷ መካከል ማንም እንዲገባ አልፈቅድም ስለዚህ አንተውን ቤት ለቀው ውጣ ሌላ ነገር አልፈልግም ገለልኩ ነው ሄድከው ይኸውልሽ ሰው ሁኚ ጌታን ተቀበይ ወደ ቤት ሂጂ በቃ አሁን ሁላችሁም ውጡልኝ በእኛ ማለት ስማኝ ሲጀመር በባልና በሚስት መሃል መግባት ፈልገን አይደለም ግን አንተ ባላው ሳይሆን አባቷም ሳይሆን ኦር something ወንድሟም ሳይሆን ሰይጣን ነው እንክባት ሰይጣን ራሱ ይሳሳላታል እኔ እንጃ ሰይጣን እንደዛ አይነት ስራ እኮ አይሰራም አንተ ከሰይጣን በላይ ነው እንክ እንደዛ አይነት አንደበት እንደዛ አይነት ማይንድ እንደዛ አይነት ስራ የምትሰራ ሰው እባክህ አሁንም ቢሆን ፓስተር ነኝ በሚል ሰበብ በፓስተሮች እየተጫወትክ በፓስተር ሃይማኖቶች አትቀልጅ ፓስተር እንደዛ አይነት አስከፊ ስራ እንደዛ አይነት ስራ የሚሰራ ሰው አይደለም አሁን የምጠይቅህን ጥያቄ ብቻ አንድ ባንድ መልስልኝ እቺ ሴት ታማ ዝግ የተኛችው የገዛ ባለቤት ናት ማታ ቀጠቀጥካት ሰውነቷን ጎዳኸው ሰውነቷ በጣም በልዟል ምግብ ከበላች ብዙ ጊዜዋ ነው ብለ ካይጥና ከበረሮ ጋር ባዶ ቤት ዘግታ አስቀመጥካት አንተ ግን ወጥተህ ከማንንም ጋር ትጠጣለህ ከማንንም ጋር ትበላለህ ከማንንም ደላላ ጋር ቆመህ ታወራለህ የደላላውን ጉዳይ ደግሞ ምን ቀጥለው ጉዳይ ይሆናል ይሄን ቤት ምን ልታረገው እንደሆነ ራሱ ደርሼብሃለሁ ይኸውልህ አሁን እሷ እየጸለየች ነው
አንተ አልገባም። እየጸለየች ነው ማለት ምን ማለት ነው? ስለዚህ አሁን እዚህ ቤት ውስጥ አንተ የሚታይ ነገር አይታየም። ባይዘው እኔ መንፈሳዊ ነኝ አታቆም አንተ። እሱ የራስ አስተሳሰብ ሊሆን ይችላል። አሁን ስለዚህ አሁን ሂድ ወደ ቤት ሂድ። ስማኝ የዚች ሴት መፍትሄ የዚች ሴት ሁኔታ ሁሉ ሳላስተካከል አንድ እርምጃ ከዚህ ቤት እግሬን አላነሳም። ይሄን እንድታምንልኝ ይፈልጋል። ስለዚህ እዚህ ጋር የተለያዩ ትላልቅ እርምጃዎች ሳልወስድ ምንም መፍትሄ እንደማልይዝ ከገባ እውነታውን ነግረኝ መፍትሄ ፈጽመን አንተም ወደ ጉዳይ ወይ ወደ እስር ቤት እሷም ወደ ትክክለኛ ህይወቷና ወደምትለው ትክክለኛ የገነት ህይወቷ አመጣታለሁ። እመነኝ። ይሄን ደግሞ እሷ ተኝታለች፣ አትረብሿት። ስለዚህ ውጡልኝ ከቤት። የት ማለት በቃ ነው? ሲጀመርና ቁጭ ሁለታችሁም ውጡልኝ። በቃ ፓስተር ጌታውን ልቀቃት፣ ልጅቷን ልቀቃትና ናና ቁጭ በል እያልኩ ነው። አሰማኝም እንዴ? ውጣልኝ። የተለያዩ እርምጃዎች እንዲደርሱባት አታርገኝ። ስርዓትን ይዘህ ብትቀመጥ በጣም ጥሩ ነው። እኔ እንዳንተ አይነት ቆሻሻ ሰው እጄን አላነሳም። አንተን መትቼ ወንድ አልባልም። አንተን ቀጥቅጬ ወንድ አልባልም። አንተ እዚህ ሴት ላይ ነው አቅም የምታሳዩ። ስለዚህ ልቀቀኝ፣ እንድነካኝ አልፈልግም። ይኸውልህ ከዚህች ቤት አንድ እግሬን አላነሳም እያልኩ ነው። ውጣ። አልወጣም። እሷውን ወጣት ያለብህ ራስህ ነሽ። እኛ አይደለም የምንወጣው እንዴ? ልትገላት ነው? እኛ ትተን የምንወጣው ልትገላት ነው? ተረጋጊ። ስማኝ፣ ከዚህች ቤት አንድ እግሬን አላነሳም። ምክንያቱም እንድጠነክር በደንብ ስለአንተ እንዳጣራ በደንብ የወንጀል ስራ እንዳጋለጥ እያረከኝ ነው የምትሰጠኝ ነገር። የሆነ ነገር ባሰራ ምን ያለባት ምን አይችልም ነው በቃ አሁን እየሆነብህ ያለው። ተነስተህ እንደዚህ ውጡልኝ ማበድ ምናምን ምን አስፈለገ? እውነተኛ ሰው ከሆንክ አርፋ አትቀመጥም? እውነተኛ ሰው ከሆንክ የምትጠየቀውን ጥያቄ አትመልስም? እዛ ጌታ ይወዳቸዋል፣ ጌታ ይፈውሳቸዋል ቸርች። እሺ ይሄ መኖሪያ ቤቱና የአንድ ሰው የነፍሱ ጉዳይ ነው። ተኝታለች አይደለች? ልጅ ተኛታ አይደለም ከመሞት ተነስታለች። በቃ ስለዚህ በቃ ውጡላት። እኔ እያልኳቸው ያላችሁት ሰላም ስጧት፣ ውጡ ነው። ኦኬ። ስለዚህ አሁን በተኛችበት ከዚህ በፊት እንደለመድከው ልደፍራት፣ ከዚህ በፊት እንደለመድከው ልመታት ነው። ይሄን ነው የምፈልገው መሰለኝ። እንቅልፏን ነው የምፈልገው መሰለኝ። አንተ የምታስበውን እኮ ነው እየነገርክኝ ያለው። አንተ እያረክ ያለው ነው። እኔስ ማሰብ ይሁን፣ አንተ ግን ተግባሩን እየፈጸምከው ነው ያለው። አፍህ ሞልት አታውራ በእናትህ። ጌታውን ማስረጃ ካለ አምጣ። ሰማኛለህ? ማስረጃ አንደበቱ አለ፣ ሌላ ማስረጃዎችም አሉ። ከእንደገና ደግሞ ብዙ ማስረጃዎችን አጠናክሬ አንተን ፍርድ ቤት ካላቆምኩ እኔ ዛክ እኔ የኢትዮጵያ ልጅ አለመሆኔን ይኸው ካሁን ጀምሮ እናገራለሁ። ሲቀጥል ይህን ቤት ሚስትን ከጨዋታው ሁሉ አስወጥተህ ቅድም ካወራው ደላላ ጋር ስለዚህ ቤት ስለመሸጥ ስለ ዶክሜንት እያወራ እንደነበር ቅድም አውቃል። ደላላውን የእኔ ሰዎች ከ5 ደቂቃ ውስጥ አሁን እዚህ ይዘነው ልንመጣ እንችላለን። እሱን ለእኛ ተወው። ስለዚህ ምንድን ነው አንተ እቺን ሴት እየቀጠቀጡ እያፈኑ ቤቱንም ለመሸጥ ነው? ደላላ ያልከው ሰው ጌታን ለመቀበል የመጣ እንድጸልይለት ፈልጎ ይኸውልህ እንድጸልይለት ፈልጎ ይደነግጣል። ገብቷል አይደል? ከነ ኃጢአቱ የመጣ ሰው ነው። ዝም ብለህ አሁን አንተ ስላልገባ እኮ ነው የምድር አንተ ስለ ምድር ነው የምታስበው። እሱ የምድር ነገር በቃይም ብሎ መጣና ደነገጠ። ፖሊስ መሰልከው፣ ሮጠ። ለምንድን ነው አንተ እንደ ኃጢአተኛ ለምን ታሳድደዋል? እሺ የምድር ሰው በቃኝ ካለ ምድር በቃኝ ካለ ለምን ሮጠ? እኔ ስመጣ ለምን ሮጠ? ሰምቲንግ ግለሰብ ነኝ። እኔም አንተ ጋር ብሎ ስለሚያስብ ነው። በቃ ኦኬ። ኃጢአተኛ ከሰው ነው የሚርቀው፣ ኃጢአተኛ ሰው ከኔ ነው የሚሮጠው። ምንድን ነው የሚፈራው? የሰራው ወንጀል ኃጢአት በቃ። ስለዚህ አሁን እሱ ሮጧል። አሁን አንተም አትሩጥ፣ ተረጋጋና ኃጢአት ውስጥ አትክተተኝ። ስለ መንፈስ ድረስ ይኸውልህ የጸሎት ሰዓት ያድረስ። በቃ አንተ ሂድ ወደ ቤት፣ እኔ ልጸልይበት። ሲጀመር አንተ የእግዚአብሔርን ቃል ራሱ የእግዚአብሔርን ቃል እንኳን ልጸልይ የምታውቀው ራሱ አይመስለኝም። እኔ አላቅም። አሁን እያደረኩት ያለሁት እኔ በጣም ነርቨስ እየሆንኩ ነው። አንተ መምታት፣ አንተ መጠየቅ ራሱ እየደከመኝ ነው። እኔ ምን ማድረግ እንዳለብኝ አላቅም። ጸልይ። ሰማኛለህ አይደል? አንተ ቀልድ ነው እንዲያስከው አሰማኝም እንደ ቀልድ ነው ወይ ያስከው? እየነገርኩ እኮ ነው። ሰማኛለህ? አሰማኝ። እየነገርኩ ነው። ስለዚህ በስነ ስርዓት ጉዳዩ የምትሰማኝ ከሆነ ስማኝ። ራስህ ላይ ችግር አትፍጠር። አንተ በህይወት መቆየት ከፈለክ አንድ ነገር ልንገር፣ በሰላም ወደ ቤት ሂድ። እኔ አንድ ቀና ብዬ ከጸለይኩ ትሞታለህ፣ አተርፍም፣ ሽባ ትሆናለህ። በእናትህ አሁን ጸልይ። አንተ እስከ ይኸውልህ ጌታ ይወዳል። እኛ የፍቅር ሰዎች ነን። ስለዚህ በሰላም ወደ ቤት ሂድ፣ በሰላም ወደ ቤት ሂድ። በቃ አትንካኝ፣ ልቀቀኝ። ሲቀጥል አሁኑኑ ጸሎት አድርገህ አሁኑኑ ማስፈራሪያ ዛቻ። እኔ ነገርኩ የኢትዮጵያ ህዝብ የያዘ ሰው ኦልሞስት በአንድ ሰው ዛቻ በአንድ ሰው እንትን አይወድቅም። ይህን ነገር አይመኖረም። ነገርኩ አይደለም ዛቻ አይደለም ማስፈራራት፣ ጥይት፣ ድንጋይ፣ ምንም ነገር ቢመጣ ለዚህ ሴት መፍትሄ ከመሆን ግን ወደኋላ የሚያደርቀኝ ነገር የለም። የዚህችን ሴት እንደጨመርኩት ዳር እንደማስይዘው እመኔን በድጋሚ እነግርሃለሁ፣ ቃል እገባላለሁ። አንተ ወደ ከርቸሌ፣ እሷ ወደ እውነተኛ ህይወቷ ትመለሳለች። ቃል እገባላለሁ። ይሄ ነገር እንዳይገላበጥ እግሬ ላይ ቁጭ ብለህ እንዳትለምነኝ።
ሰማኛለህ አይደል? ማረኝ እንዳትለኝ፣ ጸልይልኝ እንዳትለኝ፣ ልጄን አድንልኝ እንዳትለኝ። ሰማኛለህ አይደል? አሁን እንደዚህ አይነት ነገር እንዲፈጠርም አልፈልግም። ሲጀመር እቺን ሴት ያት እስቲ በጣም ተነክታለች፣ በጣም ተመታለች፣ በጣም ተደፍራለች። አንተ ሴት አግብተ በ80 ሰርግ ደግሰህ ትደፍራለህ? ሰው እየሆነች ነው እሷ፣ ወደ ጌታ እየሄደች ነው። እስካሁን እየነገርኩ ነው። እባክህ ጌታ ጌታ አትበል። ጌታ ተብለው የሚጠሩ እንዳንተ በፓስተር ስም የሚጠሩ ነቢያት ትክክለኛ ሃይማኖታቸውን የሚያካሄዱ ፕሮቴስታንት ተብለው የተከፈሉ ሰዎች አሉ። የነዛን ሰዎች ሃይማኖት የነዛን ሰዎች ሁኔታ በእንደዛ አይነት ሁኔታ አታቃልባቸው። ዜና አትንከኝ። አሁን የምጠይቅህን ጥያቄ ልመልስልኝ የምችል አይመስለኝም፣ ልታወራኝ የምችል አይመስለኝም። እቺ ሴት ግን በጣም ተጎድታለች፣ በጣም አሟታል። ሴት ናት። መደፈር ህመም አለው፣ መመታት ህመም አለው፣ አለመብላት ህመም አለው። ስለዚህ እንደዚህ አይነት ነገር ነው አምላክ የሚፈቅደው፣ እንደዚህ አይነት ነገር ነው አምላክ የሚያደርገው ነው። ስለ ጌታ ስንል ምንም እንሆናለን። ስለ ጌታ ዝም ብሎ ይወራል? በመዳበሪያ መክተት ነው ጌታን ማወቅ፣ መጉዳት ነው ልጅቷን ለበሽታ ማድረግ ነው ጌታን ማወቅ። እሷ እኮ ለመንፈሳዊ በቃ አሁን ማፋለኝ ነው ታወራለህ እንዴ? በቃ እሺ ውጣልኝ። አንተ ነው መውጣት ያለብህ። ተረጋጊ። ምን ተረጋጉ ቢሎና ሰማው። ተረጋጉ። እኔ እሷን አለቃትም፣ ልጸልይላት ፈልጋለሁ። ሰማኛለህ? አንተ በጣም ቀልድ ነው ያዝከው መሰለኝ። ቁጭ በል አቶ ጌታውን ቁጭ በል። ስም የኔ ተረጋጊ። አንቺ እንደዚህ ነርቨስ ቦይስ ሻት አንቺ እንደዚህ በምትሆኝበት ታይም ሁሉ አልጋ ቁራኛ አልጓት ጭራሽ ጌታ። ስለዚህ ተረጋጊ። እንደዚህ ቦይስ ቁጥር ምን መፍትሄ ልናገኝ አንችልም። እኔ አሁን አቶ ጌታውን ወይም ፓስተር ጌታውን ሌላ የምችለው ነገር እንደምትለው ማዳንም ማንሳትም ኦር የምትለው ነገር ሁሉ በጣም ድራማቲክ እንደሆነ እየገባኝ። ለማንኛውም እቺ ላይ ያደረስክባት ነገር አለ። መረጃዎችን በደንብ አጠናክራለሁ። እየፈጸምክ ያለው ተግባር ልክ እንዳልሆነ አውቃለሁ። እየሰማኝ ነው። ስለዚህ ሁሉንም መረጃ ስማኝ። አንድ እግርህ በተነሳ ቁጥር ሁለተኛው የሚነሳው እግርህ የኔ የዛክ እግር መሆኑን አትርሳ። የት ብላ፣ የት ጠጣ፣ የት ታክሲ ግባ፣ የት ቸርች ሂድ፣ የት ተኛ፣ የት ውጣ፣ ምን ልበስ በየቀኑ የምከታተለ አይነት ሰው ነው መሆኑ ከዛሬ ቀን ጀምሮ። ስለዚህ የሆነ እርምጃ ስትወስድ ከኋላ ዛክ እንዳለ የሆነ ነገር ስተነፈስ እንኳን ትንፋስን እንደምሰማው እመነኝ። እዚህ ሴት ላይ እንደዚህ አይነት ነገር እዚህ ሴት ላይ እንደዚህ አይነት ወንጀል አድርሰ እንደዚህ በቀላል የጌታ ሰው ነው ብዬ እንዳልከው መንፈስ ቅዱስ ነው ብዬ ልተው አልችልም። ይሄ ከመንፈሳዊ ነገር ጋር አታያይዘው። አሁን የምንገኘው ምድር ነው። አሁን የምንገኘው ቤት ውስጥ ነው። ይሄን ቤት ቸርች ይሄን ቤት ሌላ ቦታ አድርገህ እንደዚህ አታስመስል። ጌታ ይወድሃል። ልቀቀኝ። አንተ አሁንም ቀልድ ነው ያልኩህ። ስለዚህ ይሄን ጉዳይ እንደዚህ አልተውም። እህቴንም አሁን ወደ ሆስፒታል ይዣት ሄዳለሁ። አንቺም ተረጋጊ። ከዚህ በኋላ እዚህ ቤት አትቆዩም። ቃል ምገባልሽ ነገር እኔ ቤት እከራይላችኋለሁ። ወደ እኔ ቤት ትሄዳላችሁ። እህትሽን ተንከባክበሽ እህትሽን አሳክመሽ ወደ ክፍለ ሀገር መሄድ ካለባት ትሄዳለች። እዚህም መፍትሄ እዚህም ፍርድ ቤት እዚህም ጥሩ ሁኔታ የሚፈጠርላት እኮ እሱን ነው የምልሽ። እዚሁ ጥሩ ሁኔታ እስከሚፈጠርላት ድረስ በእኔ ቁጥጥር ስር ትሆናላችሁ። እንዲህ ብላችሁ እንዳትጨነቁ። አቶ ጌታን ወይም ፓስተር ጌታውን ግን በእንደዚህ አይነት ሁኔታ የምንላቀቅ እንዳይመስልህ። የደላላውን ጉዳይ የዚህም ቤት መሸጥ ጉዳይ የ80 ሚስት ናት። የዚህ ቤት ዋጋ ሁሉ ነገር ይገባል። ይሄ ቤት እኔ ቤቴ አይደል፣ ቤቴ በሰማይ ነው። ይሄን ቤት ብሸጠውም ባልሸጠውም ከዚህ በላይም ሀብት ያለኝ። አንተ ሲጀመር ቀልድ ነው ያዝከው። ስለኔ መረጋጋት አያገባም። ጌታን ተቀበል፣ ከጌታ ጋር ሁን፣ ራስን ሁን። በቃ ቤታችን በሰማይ ነው የሚለውም ብቻ ተቀበል። ሲጀመር አንተ በጣም ነው ቀልድ ያዝከው። ስለዚህ አሁን ከዚህ መውጣት ነው ያለብህ። እንትን ያለ ጌታ ሲጀመር እውነት አንተ የጌታ ቤት የሚያሳስብህ እኮ ከሆነ ለዚህ ቤት ብለህ ሴት አገልም፣ ለዚህ ቤት ብለህ እንደዛ አይነት ነገር ውስጥ አገባ። ገደልኳትም እንድትጸልይ ነው እኔ ቦታ የምትወስደው። ለማን ነው ውጣ፣ በቃ ነው ውጣ፣ ከዚህ ቤት ውጣ፣ አይኔ ውጣ፣ ያዙልኝ። ይሄ ሰው ወንጀለኛ ነው፣ እንዳይጠፋ ያዙልኝ። ስሚ አሁን እንዳልኳችሁ ነው። እዚህ ቤት መቆየት ያለባችሁ ሁኔታ ያለ አይመስለኝም። ቢኮዝ እሱ ይመጣል ይመላለሳል። ስለዚህ በተረጋጋ መንፈስ እንሆናለን። እኔ ቤት እከራይላችኋለሁ፣ ቃል እገባለሁ። አሁን እንወጣለን፣ እሱ ሆስፒታል እንወስዳለን። አንቺም ትረጋጊያለሽ። ለቤተሰብ ለእናት ለአባት ሰምቲንግ ደውለሽ እህትሽ እንዳገኘሻት ደስታችሁ በስነ ስርዓት እናከብረዋለን። ግን አንድ እርምጃ በተራመደን ቁጥር የምታለቅሽ፣ የምትናደጂ፣ የምትነሺ ከሆነ መፍትሄ ልናገኝ አንችል። ስለዚህ ራሽን ኮንትሮል አድርጊ። ይሄ ሰው አንቺንም ከመጉዳት አንቺንም ከመግደል ወደኋላ የማይሄድ ሰው ነው። ይገባሻል አይደል? በጣም አመሰግናለሁ። እንግዲህ ተመልካቾቻችን ፕሮግራማችን እስካሁን የተከታተላችሁትን ይመስላል። ፓስተር ጌታውን የሚሰራው የሚፈጽመው ነገር ሁሉ በጣም ልክ እንዳልሆነ ካያችሁት ቪዲዮ ትረዱታላችሁ ብዬ በጣም አስባለሁ። እቴ በጣም ተጎድታለች። ሆስፒታል መሄድ ያስፈልጋታል፣ መድኃኒት ያስፈልጋታል። ከጎኗ ደግሞ የገዛ የስጓ እህት አለች። እያለች ማለት ነው። እባክሽ ቆይ በቃ እኔ የምሰራው ማክሰው ነው። አንቺ አይደለሽ ማለት ኢንዲንግ ነው። እሺ
የእናት የአባቷ እህትም ከጎን ያለች። ስለዚህ ሁሉንም ነገር ሰፖርትን እናስተካክለዋለን ለማለት ነው። ይሄን ጉዳይ እንደጀመርክ ጨርስልን እባክህ። የእውነት ፍትህ ማግኘት አለበት። ችግር የለውም። እኔ አንቺ ስላልሽኝ ሳይሆን የኢትዮጵያ ሕዝብን ይዤ የምንቀሳቀስ ነኝ። በሰራው ነው ያውቃል። እሺ በቃ ማለት ስለጨነቀኝ ነው እባክህ። ይገባኛል። ስለዚህ የምትራመጂውን እርምጃ ሁሉ እኔ በምልሽ ተራመጂልኝ። አትጩይ ስልሽ አትጩይ፣ ተነሽ ስልሽ ሁሉንም ነገር በእኔ እንትን በይ ማድረጋለሁ። ብቻ እሱ ፍትህ ያገኝ። ችግር የለውም። አትጨነቂ። እኔ የኢትዮጵያን ሕዝብ ይዤ ትልቅ የሚዲያ ክሮችን ይዤ የምንቀሳቀሰው ስለሆንኩ ሁሉንም ነገር እኔ ራሴ አይምሮዬ ስለፈቀደ እኔ ራሴ አይምሮዬ ስለሚለኝ የኢትዮጵያ ሕዝቦች ስለሚያግዙኝ ነው የምሰራውና ምንም የሚያስጨንቅሽ ነገር የለም። የእህትሽ ጉዳይ መፍትሄ እንደሚያገኝ ቃል እገባላሻለሁ። በቅርቡ መፍትሄ እንሰጠዋለን። እሺ በጣም ነው ማለት ነው። እሺ እንግዲህ ተመልካቾቻችን ይሄን ጉዳይ እንደዚህ አንተውም ሆስፒታል እንወስዳታለን፣ ቤታቸው እንወስዳቸዋለን። ከዛ ወዲያ የሚፈጠረው ነገር አብረን ምን ይሆናል። ስለ ፓስተር ጌታሁን ግን በእንደዚህ አይነት ሳቅ በእንደዚህ አይነት ሁኔታ የምናቆመው ነገር አይደለም። በሌላ ቪዲዮ ስለ ፓስተር ጌታሁን የምንገናኝበት ቪዲዮ በቅርቡ ይዤ በቅርቡ መፍትሄ ላይ ደርሼ ወደ እናንተ እንደምመጣ ቃል ገባለሁ። እንደዚህ አይነት አዳዲስ ቪዲዮዎች እንደዚህ አይነት አስተማሪ ቪዲዮዎች እንደደርሳችሁ ሰብስክራይብ፣ ላይክ ማድረጋችሁን አትዘንጉ። የኢትዮጵያ ሕዝብ በዚሁ አጋጣሚ ኮሜንት መስጫው ላይ ምን ማድረግ እንዳለብኝ ይሄ ፓስተር ጌታሁን ምን አይነት ሰው ነው እኔ እንጃ። እስቲ ብዙ ሳይካትሪስት፣ ብዙ ዶክተሮች፣ ብዙ እናት አባቶች ኮሜንት መስጫው ላይ እንዳላችሁ፣ ብዙ የኔ አጋዥ ጠበቃ ፖሊሶች ኮሜንት መስጫው ላይ እንዳላችሁ አውቃለሁ። ከልብ ከዚሁ ቀደም ብዬ እያመሰገንኩኝ ምን ማድረግ አለብኝ በህግ ደረጃ በአይምሮ ደረጃ ምን ማድረግ እንዳለብኝ ኮሜንት መስጫው ላይ ሀሳብ አስተያየታችሁን እንድትሰጡኝ ስል በአክብሮት ጠየቃለሁ። አመሰግናለሁ። ወዳችኋለሁ። ቻው